የተበላሸ ችግር ያለበትን ከን ያለበት ትራክ ነው የሸጠልሽ። በህግ ለመጠየቅ ሙከራ አድርገሻል ወይም ደግሞ በሽምግልና ወይም በዙሪያ ባሉ በጓደኞቹ የሄድሽበት ርቀት አለ? አዎ ከመጀመሪያው በዮኒ ማኛው ሲሄድ ብሬን ይመልስልኝ ነው በቃ እኔ አልችልም። እሱም እንደማየው እንደዋሸኝ አወኩ። በቃ ከዛ በኋላማ ተገለጠልኝ እኮ ነው። ስልኩ አላነሳም ብሎ ሲያጠፋ አራት ወር ስልኩን ሳያነሳ ሲቀር በቃ ሰውየው እየዋሸኝ እንደሆነ ጌም እንዳለ መሀል ላይ ሲገባኝ ወደ እኔ ዮኒ ሄድኩኝና በቃ $7,000 ወስዶ $100,000 ይመልስልኝ። እኔ ተራኩን አልፈልግም እያለቀስኩ ነው የለመንኩት። ሪካርድ ሁሉ አለ። እባክህ ያንን ሪካርድ ማድረግ ፈልጌ አይደለም ያደረኩት፣ ግን ሳየው ጌሞች ስላሉ ነገ አንድ ቀን ይሄን ነገር እውነቱ ሊወጣ ማውጣት ስላለብኝ የሆነ ሰው እንዳውቀው ስለምፈልግ ፍራኦል ቴቻን የቱን ያክል በእኔ የጨከነ በብዙ ሰው ነው የሚጨክነው። ባይ ዘ ወይ እዛ አሁን ሚዲያ ላይ እንደዛ ስለጣላሁት አይደለም። እኔ አሮን ነው በጣም ቃላት ያንሰኛል። የሰው ልጅ በዚህ ልክ ጨካኝ ነው አይቻላቅም። በጣም ጨካኝ ነው ስለጣላሁት አይደለም። በቃ በጣም ሀምብል ደግ ነው የሚመስልክ፣ ግን ጭካኔውን እኔ ሳነባ ራሱ ድምፄ ሁሉ ተያይዞ ታምሜ እዛ ራሱ ከአዲስ አበባ መጥቼ ሲፎልስ ሄጄ ጠፋ። ከሲፎልስ የለውም ብሎ ታመምኩኝ እዛ። ምክንያቱም አየሩ ተቀየረብኝ። እዚህ ዊንተር ነው። ሲፎልስን ደግሞ ሁላችሁ ታውቁታላችሁ። ለአላስካ በጣም ቅርብ ስለሆነ ብርድ ነው አገሩ። በጣም ታመምኩ። በቃ ታምሜ አገሩን አላውቀውም። በቃ ለመጀመሪያ ጊዜ ነው እዛ ጋር አሞኛል ፍራኦል እባክህን ስለው ጠፋ። ሳምንት ጠፋ። ከዛ አካባቢ ወደ 10 ቀን ምናምን የሆነ ሎየር እዛ እሱ ጋር ኦፊሻል አድርጎት የሚኖር ሰው እያለ እሱ ለመነው። ዮኒ ማኛውን ጋር በተደጋጋሚ ደወልኩኝ። መጨረሻ ላይ በስንት ጉድ ነው እዛ ራሱ ሲፎልስ ግን እዛው ተደብቆ ነው የለውም የሚለው እዛው ሳውዝ ሪያኮታ ቁጭ ብሎ ነው። በኋላ ስሰማ ግን ትራኩን ሊሸጠው ሁሉ እንዳስማማው ሰማው። እንትን አለም የሚባል ልጅ የእሱ የራሱ ጓደኛ ነው። ማን ነው ስሙ? ስራፌል የሚባል ትራክ ድራይቨር ለሱ ሊሸጥለት ባንክ ቤት ይዞት እንደነበር ልጁ እዛኛው ጋር በሆነ ገንዘብ ምናምን ነገር በክፍያ ስላልተግባቡ ነው እንጂ የቀረው ሊሸጥለት እንደነበረ ሰማሁኝ። ይሄ ሰው እዛው ራሱ የራሱ ጓደኛ አብሯቸው የነበረ ሰው ስለሆነ የነገረኝ መረጃ የለም። ከተቻለ ስራፌል የሚባለው ሊሰማኝ ይችላል። እውነት ከሆነ ይሄን ነገር መቶ ፕሩፍ ቢያደርግልኝ፣ ምክንያቱም ሊሸጥለት ስለነበር ለሱ ከኔ ብር ወስዶ መሀል ላይ ሊሸጠው እንደነበረ ነው የሰማሁት። ኦኬ ፍራኦል ጋር ልደውልና ፍራኦል ካለ ሪኩዌስት ልካለ፣ በዚህ ከሌለ እኔ በራሴ መንገድ አስኬደዋለሁ። የመጀመሪያው ጥሪ እናቀርባለን። ከዛ ደግሞ ማይመቸው ሁኔታዎች ካለ ነገሮችን አመቻችተን የግድ ቴዲ ቤት መሆን አይጠበቅም። ሌላ ቦታ ተሙጋ ዮኒ ጋር ሌሎች ጋር መሆን ይችላል። የመጀመሪያው ነገር ለሱ የተወሰነ ሩም እንተዋለን። 50% ያንቺን 50% እንሰማና የእሱን ደግሞ ሳይድ መስማትም ስላለብን እንሰማለን። ስለዚህ አሁን ምንድን ነው ማደርገው? ከላከ አስገቡልኝ ሞዴሬተሮች፣ ካላከ በስልክ ልደውልና ከስፒከር ጋር አገናኝቼ የሚለውን አንድ በአንድ እንጠይቀዋለን። የመጀመሪያው ነገር ወደ ፍራኦል ከመሄዴ በፊት ተምራውን ምንድን ነው የምትፈልጊው አንቺ? ገንዘብ እንዲቀነስልሽ ነው? ትራኩን መመለስ ነው የምትፈልጊው? ይሄን ጉዳይ የኢትዮጵያ ሕዝብ እንዲያውቅልሽ ነው? ምንድን ነው የምትፈልጊው አንቺ? እኔ የምፈልገው አያደርገውም በሰዓቱ ያው ግን ገንዘቤን በሰዓቱ ያለው የማርኬት ቫልዩ በዚህ ስላልሆነ ገንዘቤ እንዲመልስልኝ ደስ ይለኛል። ካልሆነ የምፈልገው ህዝብ ፍራኦል ቴቻን ህዝብ እንዳውቀው ነው። ህዝብ እንዳውቀው ሪል ማንነቱ ሌላ እንደሆነ ህዝብ እንዳውቀው ነው። በቃ አለቀ። ስልክ እኔ እሱ ብቻ ገንዘቤን እንዲመልስልኝ ሙሉ ገንዘቡን ነው ወይስ ሙሉ ነው? የማርኬት ቫልዩ ታይቶ ከዛ በላይ ያስከፈለኝን ብር። እሺ ክብራቱና ክብራን ፍራኦል ጋር ደውዬለታለሁ። የእሱን እንስማና
ግን ለምንድን ነው እሱ እዚህ የማይመጣው? ቴዲ እዚህ ጋር እንጠይቀዋለን የሚለውን ነገር እንትንና ምንድን ነው ማለት ነው። ሁልጊዜ ፕሌን ውስጥና ሁልጊዜ መኪና ውስጥ ነው። ይሄ የእሱ ጨዋታ ነው። ይሄ እሱንም እንደ አንድ ነጥብ ከአድማጭ ተመልካች ጋር በመሆን ትይዣለሽ። አንቺ የመሰለሽን ትይዣለሽ። እኔ በተቻለ መጠን ከመቅረት መምጣት ይሻላል በሚለው እናስገባዋለን። እንዴት ነው አረ የሚለውን እንስማ። ቅድም ፕሌን ላይ ነኝ ብሎኛል። የሆነ ቦታ የተጓዝኩ ነው ብሏል። እና አንድ ነገር ከይቅርታ ጋር እሺ፣ ደረሰኝ ጠይቅልኝ 167,000 ገዛው ብሎ የዋሸበትን ደረሰኝ እፈልገዋለሁ። እኔ ፖይንቴ 110,000 ገዛውት 120,000 ገዛውት ምናምን አይደለም። እሱ አይደለም የኔ ክርክር። 167,000 ገዝቼ ከስሬ ነው ብሎ የሸጠበትን ለእኔ ከስሮ የሸጠበትን ሪሲት እኔ ለአንተ ሁሉንም መረጃዎች እንደሰጠው እሱም በመረጃ ነው እንጂ የዝም ብሎ አይሆን። ቴንክ ዩ። እሺ አሁን ያንቺን ሰምተናል። የእሱን እንስማና ሙሉውን ሚዩት አድርገሽ ተሰሚና ከዛ ደግሞ የምትሄጂበትን ጉዳይ ዮኒም አለ ማሪም አለ ተሙም ስላለ እንሰማለን። ይሰማችኋል? ጤና ይስጥልኝ። ይሰማችኋል? ሄሎ የፍራኦል ድምፅ ፍራኦል ድምፅ ምናልባት ሊረብሽ ይችላል። ፕሌን ውስጥ ነው ያለው። የፍራኦል ድምፅ ይሰማችኋል? የፍራኦል ድምፅ ይሰማችኋል? ኮመንት ላይ ያላችሁ ኦኬ፣ ቀጥል። እየተከታተልክ ነበር። ተምራለች ዮኒ ያለ መከታተል አልቻልኩም። አልችልም በእንትን ውስጥ ስላለው ማለት አይከፍትም። ግን ከዛ በፊት የደወለልኝ ሰው ስላለ ጂኒው የሚል አካውንት የእሷ ጆይን አድርጋበት የነበረው ካምፓኒ ባለቤት ነው። መኪናውን ስትገዛ የነበረ ጊዜ ነበረ ምን ያህል ዲስካውንት እንደተደረገላት። በነገራችን ላይ ጉዳዩ ወደ ህግ ሄደዋል። $19,500 ዲስካውንት ተደርጎላታል። 19,500 ገዛበት ማለት ነው። ከተሰማችሁ ድምፅ 7,000 ዮኒ ነው ያስቀነሰኝ በስልክ ማለት ነው። ከዮኒ ጋር ደውላ ገንዘብ የለኝ ምናምን ስል ዮኒ ለምኖኝ 6 ሰዓት ሙሉ ተከራክረን ዲስካውንት አደረኩላት 7,000። ቀጥሎ ደግሞ መኪናው ዳላስ ከደረሰ በኋላ የለኝም በሚል 10,000 ዲስካውንት እነ ማሜ እዛው ቆመው 1,500 ደግሞ የታርጋ ምናምን ያወጣሁላት እኔ ነኝ። ከዛ በኋላ ጨርሳ ነው። አሁን እኔ መኪናውን ልጅቷ አቴንሽን ፈልጋ ነው እንጂ መኪናውን 1 ብርም ገዝቼ 1 ሚሊዮን መሸጥ መብቴ ነው። በነገራችን ላይ ሪካርድ አድርጉልኝ እባካችሁ፣ ሪካርድ አድርጉልኝ ፈልገዋለሁ። ችግር የለም። እኔ ሪካርድ ስትሻለሁ ምን መናገር 2 ብርም ገዝቼ 100 ብር መሸጥ መብቴ ነው። ይሄ ማርኬት ነው። ግን መኪናው የተገዛው 157,000 ነው የተገዛው መኪናው። እሷ የገዛ ለእሷ የተሸጠላት ዲስካውንት ተደርጎ ነው። ከዛ ከኦፕሽን ምናልባት ማሀሪ ምናምን ስትል ሰምቻለሁ። ማሀሪ ወይ ደግሞ ተሙ ትራክ ቢዝነስ ላይ ያሉ ሰዎች ላያውቁ ይችላሉ። ከኦፕሽን ትራክ ስትገዛ 7% ትከፍላለህ ከኦፕሽን ሲወጣ። ስለዚህ ልክ የ157,000 7% አታረግበታለህ ማለት ነው። መኪናው ሲጀመር መታ መኪናውን አይታ 4 ወር ሙሉ መኪናውን ገትራው ነው 100,000 ብር ከፍላ ከዛ ኢትዮጵያ ሄጄ ነው የምከፍለው ብር የለኝም ስትል መኪናው ከዚህ በላይ መቆም አይችልም ይሸጥ ስላት አይሸጥም ብላ ብዙ ነገር አውርታ ነው። ካሜራ ፉቴጅ ምናምን አለ፣ ቪዲዮዎች አሉ። ዲስኬሽን ስናደርግ ኦልሬዲ እኔ ወደ ህግ ወስጄዋለሁ። ምክንያቱም ከዚህ በላይ መታገዝ አልችልም። ሴት ናት በሚል ነው ብዙ ስትሳደብ ስትል አልፋ ብዙ ነገር ስትናገር ዮኒም ራሱ ተዋት ምናምን እያለኝ ብዙ ጊዜ ነበረ። አሁን ግን በጣም ብዙ ገፍታ ስለመጣች እኔ ጉዳዩን ወደ ህግ ወስጄዋለሁ። በዚህ በሚቀጥለው ሳምንት በአድሬሷ የእንትኑ ይላክላታል ደብዳቤው። እሺ አሁን ካነሳችሁ መሀል እኔ ማነሳል ለአንተ ጥያቄ 2002 ላይ 400,000 ማይልስ የተነዳ ትራክ እሷ በጠየቀችው ጥያቄ ወይም ደግሞ ሰዎችን ጠይቃ ማክሲመም ወጣ ቢባል $100,000 ቢሸጥ ነው። አንተ ግን የሸጥክላት $150,000 ነው። እሱ ብቻ አይደለም፣ እሱ ብቻ ሳይሆን አንደኛ ትራኩን ለእሷ ከመሸጥህ በፊት አግባብታት አስማምታት ማኔጅ አረግልሻለሁ አታስቢ፣ አንቺ ኢትዮጵያ ብትሆኝም
እኔ ትራክ ቢዝነስ ውስጥ ስላለውን እኔ እቆጣጠርልሻለሁ ብልሃት እንዳሳመንካት። ሁለተኛ እንትን አርግ ቴዲ፣ አንተ ድምፅ ብዙ ስለማይሰማኝ ጂኒው የሚለውን አካውንት አስገባው ፈልግና፣ አካውንት ቲክታኩ ጂኒው ይላል። አንተ መግባት አትችልም፣ ቲክቶክ ላይ መግባት አትችልም። ቲክቶክ ላይ መግባት አልችልም። አሁን እንትን ላይ ነው፣ በስልክ ካልሆነ አይገባም። ቲክታክ ሞክሬ ነበር፣ ዝም ብሎ ነው የሚሽከረከረው። ውስጥ ነኝ፣ ድምፁ አይረብሽም። አሁን የትሬኑ እሺ፣ ጂኒውን እናስገባው ወይስ እንዴት ነው? ኦኬ፣ ይህን ጥያቄ መመለስ ትችላለሁ። እነዚህ ሁለቱን ጥያቄዎች ያንስ ባነሳለ ነበራ። እሱ ነው ዋናው ካምፓኒ ስራ የገባችበት እሱ ነው ባለ ካምፓኒ አለ። እሺ፣ ስሙን ጠርታለች። ስራ አስጀምሪያት ከነቱ ጋር አገናኝቼ ስራ አስጀምሪያት። አንዴ ፍራኦል፣ አንዴ ምን አልክ ተሙ? ስለዚህ ጂኒው የሚባለውን ልጅ ብናስገባው እያንዳንዱ ለሚመልሰው ምላሽ አንተ ኃላፊነቱን ትወስዳለህ። ተሙ ሚዩት ነህ፣ ስታወራ ሚዩት ነህ እያሉ ነው። አንድ ጊዜ ተሙ ያወራውን ላልሰማችሁ ተሙ ይደግመዋል። ቫሊድ ፖይንት ነው ያነሳው። ኦኬ ተሙ ለእኛ ትሰማናለህ እንጂ ለአድማጭ ተመልካች አልተሰማም። ተሙ አንሚዩት አድርጎ እስኪ። አሁንም ሚዩት ለእኛ ይሰማል። አንተ ጋ ያለው ነገር ተሙሻ ሚዩት ይላል ነው። እዚህ ጋ ተሙ ስልክ ላይ ስታየው ሚዩቱን ኤክስ ተደርጓል። ካየው ስላይድ አለ። ስለዚህ ብታወራ እኛ እንሰማለን እንጂ ታች ያሉት አይሰሙ። ያቺ ነገር መጥፋት አለባት። ዮኒ አለ እንዴ? ዮኒ አለ እንዴ? ዮኒ አለ። ዮኒ ልጠይቀው፣ በዚ አንድ ጥያቄ ዮኒ ልጠይቀው። ወደ ዮኒ ከመጠየቅ በፊት ተሙ አንድ ወረድና ተመልሰና ወይ ድጋሚ ላስገማ ያነሳው ጥያቄ ታፓርኩ ፕሊዝ። አንዳንዴም እንደዛ ሊሆን ይችላል እና ቤተሰብ ፕሊዝ ታፕታፕ አድርጉ። ተሙ እሺ፣ ምንድነው የተነሳው ጥያቄ ፍራኦል? ጂኒው የሚባል ልጅ አሁን ቢገባ እያንዳንዱ ለሚናገረውና ለሚመልሰው ምላሽ በአንተ በኩል እንዳንተ ሆኖ ስለሆነ ለሚመልሰው አንተ ኃላፊነቱን ትወስዳለህ። ነበረ እሱ እኮ ነበረ፣ ይተዋወቃሉ ነበረ። በደንብ ስሙን ጠርታለች፣ ስሙን አስታለች። ገብቶኛል። ውክልና ሰጥተኸዋል። ስለዚህ እያንዳንዱ የጂኒው ቃል የአንተ ቃል ነው ብለን እንውሰድ። ውክልና ሰጥተዋል ምናምን ሳይሆን ኬዙን የፍርድ ቤት አደረጋችሁት ለህዝቡ ለማናገር ነው እንጂ ኦልሬዲ እሷ ራሷ ፍርድ ቤት ቀርባ ይህንን ታስረዳለች በደንብ። ኦልሬዲ እኔ ህግ ላይ ይዤዋለሁ፣ ለሎየር ሰጥቼዋለሁ። ወዝነ 5-6 እስከ 10 ቀን ድረስ ደብዳቤ ደርሳታል፣ መታ ታስረዳለች እዚህ። ምክንያቱም ከዚህ በላይ የትኛው ነው እሱን አስገብተህ መኪናው ዲስካውንት ለምሳሌ ዮኒ ስንት ብር ነው ዲስካውንት እያስደረገኝ ለእሷ ብሎ ጠይቀው ስንት ብር ነው? እኔ ጋ 7,000 ነው። እኔ ጋ 7,000 ብሎኛል። ማለት 7,000 ቀንስ ምናምን ብየው መናገር ትችያለሽ። እኔ ጋ መጡ። እሷን የመጣችው መጀመሪያ አንተ ጋ 7,000 ምንም አልቀነሰም። አንተ ጋ አንተ ጀስት ያነጋገርከን የነበረው ስለ ቅናሽ አይደለም። 157,000 አይደለም የገዛው። ፈርስት ኦፍ ኦል 167,500 ምናምን ዶላር ነው ገዛው የሚለው 10,000 ኦልሬዲ በፊት ገና ሲሸጥልኝ ቀንሶልኛል። 7,000ን የቀነሰው እነ ሄኖክ ማን ነው? እነ ብሩክ ኦር ጆሲ ብሉ ናይል ትራክ ካምፓኒ ዳላስ ሁሉ ሰው ያውቃቸዋል። እነሱ ናቸው ያስቀነሱት። እነሱም አስገድደውት ማለት ይቻላል። በቃ ተለምኖ በስንት ዳላስ ከወሰደኝ በኋላ ካሽ ከከፈልሽ በኋላ 7,000 እቀንስሻለሁ ብሎ ከከፈልኩት በኋላ አልቀንስም እየሰራሽ ትክፈል አለ።
አልከፍልም አልኩት። እንደውም ቢል ኦፍ ሴል ተሰርቶ ነበር 157,000 ተብሎ 157,000 ተብሎ ቢሎ እኔ እንደውም ልጁ ስልክ ካነሳልኝ ብሩክ የሚባለውን እዚህ ላቀርበው እችላለሁ። ስልክ ካነሳልኝ ጂኒ ማን ነው? አንዳንድ ቁጥር ጂኒ የሚባል ሰውዬ ግን ማን ነው? እኔ አላውቀውም። ማን ነው ጂኒ? ስሙን ጠርተዋለች ብሏል። ማን ነው? ብሩክ ነው ኦር ጆሲ ነው? ይናገር ማን ነው በለው። እኔ ስም የጠራሁት የሁለቱን ሰዎች ስም ነው እዚህ ጋር። ጂኒ ማን ነው? ፕሮፋይሉ ምን የሚል ነው? ጂኒ ማን ነው? ፕሮፋይሉ ምን አይነት ነው? ጂኒ ሂድበት የሚል እሷ ራሷ ስሙን ጠርታለች ብሏል። አንዴማ ቴዲ ስሙን ጠርታለች ስላለ ጆሲ ነው ወይስ ብሩክ በለው። ሁለቱን ሰዎች ነው ስም የጠራሁት እዚህ ጋር፣ የብሉ ናይል ባለቤቶች። ሌላ ሰው ስም አልጠራውም። የብሉ ናይል ትራክ ካምፓኒ ባለቤቶች ማለት ነው። $7,000 ለምነው ያስቀነሱልኝ ልጆች። እሺ ጂኒው ምንድን ነው? የትኛው ነው ስሙ? ጂኒው ትክክለኛ ስሙ የትኛው ነው? ለምን እንደዛ እንዳለው ጂኒ ውስጥ ግባና ሊክ አንዳንድ ጻፍ። የትራክ ፕሮፋይል ፒክቸር ነው። እንዴት አመጣቸው? አለን ጂኒው የትራክ ታሜ ወጥቶ ማነክ ጆሲን እኔ የጠራሁት የጆሲን እና የብሩክን ስም ነው። እና አንተ የብሉ ናይል ባለቤት ማነክ? ማላቀቅ ጂኒው የምትባለው በዛ ጊዜ በቴሌግራም ከሀገር ቤት ሆነች ስታወሪኝ የነበረው ልጅ የለሁም ከነሱ ጋር እኔ በቴሌግራም ያወራሁት ብሩክንና ጆሲን አላወራሁትም። ብሩክን ብቻ ነው ያወራሁት። ስምህ ማን እንደሆን ካሳውቀኝ። ብሩክ አይደለሁም መሆነኝ ያላወራሁሽ እኔ ነኝ መሆነኝ። እኔ ብሩክን ነው ያወራሁት። ኢትዮጵያ ሁኜ ብሩክን ነው በተደጋጋሚ ሪከርዱም ላይ ያለ ዮኒን ሳወራው ብሩክ የሚባል ልጅ አውርቻለሁ ብዬ ለዮኒ ራሱ አንዴ አላውቀውም የሚባለውን ሰውዬ እኔ የማውቀው ቪዲዮ ቀላል ነው። ቀላል ነው። ኦኬ ቪዲዮ አብራጅ ሌባ እሺ አንድ ጊዜ ላብራላት። አንድ ጊዜ ምንም አይነት የስድብ ቃል እኔ ማስተናገድ አልፈልግም። በተቻለ መጠን የአንቺንም ሀቅ እንሰማለን፣ የምሱንም እንሰማለን። በተቻለ መጠን መፍትሄ ለመስጠት እንሞክራለን። ከቻለን ካልቻለን ደግሞ የምር አስታወሽኝ። እኔ አስታወሹ። ኦኬ አስታወስኩት። ቴንክ ዩ። ኦኬ ይስ አንተ ግን አልነበርክም። የትራክ ባለቤትም አልነበርክም፣ ሻጭም ገዥም አልነበርክም። አንተ ሻጭ አልነበርክም። ሰው አንተ እንዴት እዚህ ውስጥ ሞልት ታደርጋለህ? በምን ሂሳብ? ኦኬ እኔ አይ በዛ ጊዜ ስለለመንኩልሽ ነው ስለነበርኩኝ ነው እኮ ነበርክ። ግን አንተ የብሉ ናይል ትራክ ካምፓኒ ባለቤት ነህ? ብራስ ባለቤት አይደለሁም፣ ግን ጓደኞቹ ሁላችንም አንድ ላይ ነበር። አንተ የታዘብከው ነገር የትራክ ሲገዛ ምንድን ነው? እስኪ ያየኸውንና የተሳተፍክበትን ፓርት ንገረን። እኔ ምን መሰለህ፣ እኔ አሁን ጉዳያቸውን ውስጣቸውን አላውቅም። እሷ ከኢትዮጵያ ሆና በእኔ ቴሌግራም ነበር የምትደውልልኝ። በእኔ ደውላ ብሩክን ፈልገዋለሁ ነበር የምትለው። እኛ ደግሞ በዛ ጊዜ ጉዳዩ ግራ ስለገባን ክሊር አልሆነልንም። መጨረሻ እኔ ራሴ ለእሷ ምን አልኳት፣ ትራክ ጃፍሮ የራሴ ትራክ አለ አሰሩ ብሎናል። ትራኩ ግን እኛ ጋር አልመጣም። ትራኩ እዛው ነው ያለው ኖርዝ ዳኮታ ብዬ አልነገርኩሽም? አዎ እሱ ደግሞ ማንም ወደ ነተሙና ወደ ዮኒ ሄደን የነሱ እኛ እሷ ደግሞ ከዛ መለሰችና ሰራተኞቹ ናቸው አለችን። እኛ ሰራተኞቹ አይደለን፣ እኛ ሁላችንም የራሳችን ቢዝነስ ነው ራን የምናደርገው። አንቺ ከፈለግሽ ማንም ሰው ትራኩን ይዞ የመጣ ሰው መስራት ይችላል አልኳት። ከዛ መለሰችና ኖርዝ ዳኮታ እያለች ጨረሰችን። ይሄው ጨርሻለሁ ስትል ታርጋው እኮ ማለት ታይትል አይደለም አልኳት። ብዬሻለሁ አላልኩሽም? እሱ ታይትል ማለት ሌላ ነው። አንቺ ኦነር ለመሆንሽ የእኔ ትራክ ነው ለማለት ታይትል ይዘሽ መምጣት አለብሽ እኛ ጋር ስራ እንድናሰራሽ። አንቺ ግን ምትይን ያለ ነው ካብ ካርድ ነው የምታሳይኝ ያለሽው። ካብ ካርዱ ደግሞ 2500 ብር የተከፈለበት ነው ለታርገው። ያን ጃፍሮ ከጃፍሮ ላይ ነው የከፈልኩት ነው አይደል? ነው እሱን ፊግር አውት አድርጉ። መጨረሻ ላይ እነ ብሩክ ነው
እነ ብሩክ ከኔ ብር የታርጋ ብለው እኔ ነኝ የከፈልኩት ይላል። ኖ እኔ ነኝ። ይኸውልህ እንደውም ማለት ነው በፔመንት ነው የወሰዱት ከእንትኔ ላይ። ይኸውልህ አንተ መሀመድ ነው አይደል? ብሩክን እንድመጣ አድርግልኝ በአላህ ይዣለሁ። አንተ ሙስሊም ነህ ችግር የለውም። እኔ እኮ አሁን ያለውን ነው እኮ ጃፍሮ ሳይሆን የከፈለው ብሩክ ግራው ታረጋላችሁ። እኛ ጋር ያለውን ነው የምነግርሽ። አሁን ዳላስ ላይ ያለውን አትበላ። እኔ ነኝ የከፈልኩት። አትዋሽ። ጂኒው የተሳተፈበትን የሚያውቀውን ፓርት ብቻ ይናገር እናድምጠውና ወደ አንቺ ይመጣል።